እርግዝና ላይ ያላችሁ ሴቶች አይመከርም። በአንድ ወር ውስጥ ብቻ ጸጉርሽን የሚያሳድገው አንቺ ሳውዲ ሆነሽ ሮዝመሪ ኦይል ብትቀቢ፣ ጓደኛሽ ደግሞ ዱባይ ሆና ካስተር ኦይል ብትቀባ፣ ከሁለታችሁ የማን ጸጉር በአንድ ወር ውስጥ ብቻ ቶሎ ያድጋል? ዛሬ ሮዝመሪ ኦይል እና ካስተር ኦይልን እናወዳደራል። የቅባቶቹ መጥፎ ጎን ወይም ደግሞ ሳይድ ኢፌክቶቹ ምንድን ናቸው? መቼ መቼ ቅባት መቀባት እንዳለብሽ እና ሌሎችን ነገሮች ባጭሩ በፍጥነት አስረዳሻል። ከእናንተ ጋር የማይሄደውን ቅባት እባካችሁ አትቀቡ። በቃ ይሄንን በደንብ እንድሰሙኝ ይፈልጋል። ሮዝመሪ ኦይል ከካስተር ኦይል ምን ይለየዋል? ብዙ ሰዎች ልዩነቱን ስለማያውቁት ጸጉራቸው ይበጣጠሳል። ሮዝመሪ ኦይል ወይም ደግሞ በአማርኛ የጥብስ ቅጠል ዘይት ተብሎ የሚታወቀው ነው። በተፈጥሮ ሽታው ደግሞ የሆነ የተፈጥሮ ቅጠል አይነት አለ አይደለ? እሱን ነው የሚለው ስታሸት። ከዛ በተጨማሪ ደግሞ ሮዝመሪ ኦይል በጣም ብዙ ሪሰርቾች ተደርጎበታል። በቃ እንደውም አንድ ሪሰርች የሚያሳየው ምንድን ነው? ይሄማ ተፈጥሯዊ ሚኖክሲድል ነው ወይ ደግሞ የሚኖክሲድል ቅባት አይነት ነው ተብሎ ተረጋግጦለታል ማለት ነው። ካስተር ኦይል በአንጻሩ ብዙ ሪሰርቾች የሉትም፣ ግን ያ ማለት ምንድነው ለጸጉር አይጠቅምም ማለት አይደለም። ካስተር ኦይል በተፈጥሮ ወፍራም ቅባት ነው። ምክንያቱም ከካስተር ፍሬ ስለሆነ የሚጨመቀው በጣም ወፍራም ነው። በጣም ብዙ ጊዜ ደግሞ አፍሪካና ኤዥያ ውስጥ በጣም ብዙ ጊዜ ይገኛል የካስተር ፍሬ ማለት። በዚህ ምክንያት ደግሞ ወፍራም ቅባትም ስለሆነ ለጸጉር እርጥበትን የመስጠት አቅም አለው ካስተር ኦይል። ነገር ግን ከሁለቱ የትኛው ይሻላል የሚለውን ለማወቅ በመጀመሪያ ሁለቱም ቅባቶች ጸጉራችንን ምን እንደሚያደርጉት ላሳያችሁ። የማታምኑትን ነገር ነው ማሳያችሁ። በጣም የሚያስገርመውና የሚያስደንቀው ነገር እዚህ ጋር ነው። ሮዝመሪ ኦይል የራስ ቅል ላይ የደም ዝውውር እንዲኖር ያደርጋል። አዳዲስ የጸጉር ዘለላ እንዲፈጠርም እድል ይሰጣል። ሶስተኛው ደግሞ ምንድነው? በሆርሞን መዛባትን የሚመጣ የጸጉር መርገፍን የመከላከል አቅም አለው። ካስተር ኦይል ግን እንደዛ አይደለም የሚሰራው። ካስተር ኦይል ደም እንዲዘዋወር ሳይሆን የራስ ቅልን ጤንነት መንከባከብ፣ ያ ማለት የራስ ቅላችሁ እንዳይደርቅ፣ እንዳይቆስል፣ እንዳይጎዳ፣ አለርጂ እንዳይፈጠር፣ እንዳያሳክካችሁ ነው ማለት ነው ካስተር ኦይል የሚጠቅማችሁ። ያ ማለት ምንድነው? በቃ ዛፍ እንዲያድግ መሬትን መንከባከብ እንዳለብን ሁሉ ጸጉራችሁ እንዲያድግ እንዲያድግ የራስ ቅላችንን መንከባከብ አለብን። ለዛ ደግሞ ማን ይሰራል? ካስተር ኦይል ይህንን ሚና ይጫወታል ማለት ነው። አሁን ግን እያወዳደርን ስለሆነ የግድ አንዱን መምረጥ አለ። ስለዚህ ጸጉርን በማሳደግ አንጻር ለሮዝመሪ ኦይል ነጥብ እሰጠዋለሁ ማለት ነው። ግን ደግሞ ለአንዳንድ የጸጉር አይነቶች አይሆንም። ለየትኛው የጸጉር አይነት እንደማይሆን አሁን አሳያለሁ። ሉጫ፣ ለስላሳ ወይም ደግሞ ወጻም የሆነ ጸጉር ካላችሁ ሮዝመሪ ኦይል ነው ከአንቺ የጸጉር አይነት ጋር የሚሄደው ማለት ነው። ምክንያቱም ቀለል ያለ ነው፣ ከጸጉርሽ ጋር ቶሎ ይዋሃዳል፣ ለራስ ቅልሽ ብዙ አይከብደውም። ስለዚህ ሮዝመሪ ኦይል ተመራጭ። ጸጉርሽ ደግሞ ደረቅ ከሆነ፣ ከርዳዳ ከሆነ ወይም ደግሞ በተለምዶ ሽቦ የሚባለው አይነት የጸጉር አይነት ሆነ ያለሽ ካስተር ኦይልን ብትቀቢ ይሻላል። ምክንያቱም ደግሞ ምንድነው ጸጉርሽ እርጥበት ያስፈልገዋል፣ ወዝ ያስፈልገዋል። ስለዚህ ካስተር ኦይል የተሻለ ምርጫ። ጸጉርሽን ቀለም ተቀብተሽ ከሆነ ደግሞ ካስተር ኦይል በተፈጥሮ ካለው ባህሪ አንጻር ሮዝመሪ ብትቀቢ ይመረጣል። ጸጉርሽን ቀለም ካለው ማለት እየተሰባበረ ጸጉርሽ መንታጫፍ እየሆነ ካስቸገረሽም አሁንም ካስተር ኦይል የበለጠ አሪፍ ነው። ፎረፎር ካስቸገረሽና የሚያሳክክሽ ከሆነ ሁለቱም አንቲ ፈንጋል ባህሪ ስላላቸው ሁለቱም አሪፍ ናቸው። አንዱ መምረጥ ካለብን ግን ካስተር ኦይል ይሻላል። ስለዚህ ቅባቶቹ ለተለያየ ሰው ምን ይሰጣሉ? የተለያየ ጥቅም ነው የሚሰጡት። በዚህ ዙር የአብዛኛው ሴቶች ጸጉር ደረቅ ስለሆነ ለካስተር ኦይል ነጥቡን ብሰጠው፣ ዋናው ቁም ነገር ያለው ግን ምንድነው? ማን የበለጠ በፍጥነት ጸጉርሽን ያሳድጋል የሚለው ነው። ስለዚህ አሁን ከካስተር ኦይል እና ከሮዝመሪ ኦይል አንጻር የትኛው በፍጥነት ጸጉርሽን እንደሚያሳድግ ላሳይሽ። አሁን ወደ ቁም ነገሩ እንምጣና የትኛው የበለጠ ያሳድጋል የሚለው ጥያቄ የሁላችንም ጥያቄ ነው። ሮዝመሪ ኦይል የሚቀቡ ብዙ ሰዎች እኔንም ጨምሮ ከአንድ ወር እስከ 1 ወር ከ15 ቀን ገደማ ላይ ገና ሊወጡ ያሉ ሽፍ ያሉ ጸጉሮችን አስተውያል። ከዛ አሁንም መጠቀሙን ስትቀጥሉ ደግሞ ከ2 እስከ 3 ወር ቤቢ ሄር የሚባሉት አሉ አይደለ? እነሱን ትናንሽ ነገሮችን የማየት እድል ይኖራቸዋል። በተለይ ደግሞ ግንባር አካባቢ ላይ እነዚህ ነገሮች ሲወጡ አስተውያል። ከዛ ደግሞ ሰዎችም ወይ ደግሞ ራስሽም የምታስተውዩ ለውጥ የምታገኘው ግን ምንድነው? ከ4 እስከ 6 ወር ባሉት ጊዜያት ውስጥ ነው። ከ6 ወር በኋላ ግን እኔ የራሴ እንደታዘብኩት ያን ያህል ለውጥ ላትመለከቱ ትችላላችሁ። ለውጡ የሚመጡት በእነዚህ ቅደም ተከተሎች ነው ብዙ ጊዜ ያስተዋልኩት እኔ ማለት ነው። ካስተር ኦይል ጋር ግን ልዩነቱ ሌላ ነው። ከበፊቱ ጸጉርሽ አንጻር ለስላሳ፣ ወዛም የሚያበራ የሚሆነው ከ2 እስከ 3 ሳምንት ባለው ጊዜ ውስጥ ትመለከቻለሽ። ልክ እንደዚህ አይነት ባህሪ ማለት ነው። አዳዲስ የጸጉር ዘለላ ካስተር ኦይል እየተቀባው ብቻ ይመጣልኛል ማለት ግን ትንሽ ጊዜ ይወስድባቸዋል። ምክንያቱም ጸጉርሽ ካደገም ቢያንስ ሊያድግ የሚችለው ካስተር ኦይል ከተጠቀምሽ ከ6 ወር በኋላ ነው የሚሆነው
የሚሆነው እንጂ ፈጣን ለውጥ ብዙ አይመጣም። አስቀድሜ እንዳልኩት ካስተር ኦይል በይበልጥ ለምንድን ነው የሚጠቅመው? ፀጉርን ለመንከባከብ የሚጠቅም እንጂ አዳዲስ ፀጉርን ለማብቀል ብዙ አይጠቅም። እዚህ ጋር ሳሚ ሁለቱንም ብንጠቀምስ የሚል ጥያቄ ልጠይቁኝ ትችላላችሁ። የኔም መልስ የሚሆነው ትችላላችሁ፣ መብታችሁ ነው የሚል ነው። እንደውም አንድ ላይ መጠቀም የበለጠ ብልጠት ነው ብዬም ነው የምወስደው። ምክንያቱም ሮዝመሪ ኦይል አዳዲስ የፀጉር ዘለላን ለማብቀል ይጠቅማል። ካስተር ኦይል ደግሞ ፀጉራችሁን ጤናማ ለማድረግ ይጠቅማል ማለት ነው። ስለዚህ ሁለቱንም ኮምባይን ማድረግ ማለት ሁለቱንም ጥቅም በአንድ ላይ አገኛችሁ ማለት ነው። ስለዚህ በዚህ ምክንያት ለሁለቱም በዚህ ዙር አንዳንድ ነጥብ እሰጣችሁ ነው ማለት ነው። ግን ደግሞ እንደዚህ ስላችሁ መጥፎ ጎን ወይም ደግሞ ሳይድ ኢፌክት የላቸውም እያልኩኝ ግን ማለት አይደለም። እንደውም ማንም ያላወራላቸውን እጅግ ከባድ የሆነ ሳይድ ኢፌክቶችን አሁን የማሳየሽ ይሆናል። ሮዝመሪ ኦይል ኢሴንሻል ኦይል ወይም ደግሞ ጠንከር ያለ ቅባት ስለሆነ እንደ ኮኮናት፣ ጆጆባ ወይም ደግሞ ኦሊቭ ኦይል ቅባቶች ጋር ካልቀላቀላችሁት የማሳከክ ይባስ ብለውን ደግሞ ፀጉራችሁን የመነቃቀል ባህሪ ሊያመጣባችሁ ይችላል። በተለይ ደግሞ እርግዝና ላይ ያላችሁ ሴቶች ጋር አይመከርም። ብቻውን የሚስማማችሁ ከሆነ ግን ያው መቀባት ትችላላችሁ፣ ግን እንደማይመከር ይገለጻል ብዙ ጊዜ ማለት ነው። ካስተር ኦይል በአንጻሩ ችግሩ የሚመጣው በተደጋጋሚ በመጠቀም ብዙ ጊዜ ከተቀባችሁት ከበድ ያለና ወፈር ያለ ቅባት ስለሆነ ራስ ቅላችሁ ምቾት እንዳይሰማ ማውና ይሄም በቃ ፀጉራችሁ እንዲሳሳ ፎርፎር እንዲከሰት ሊያደርግባችሁ ይችላል ማለት ነው። ስለዚህ ማድረግ ያለባችሁ የፀጉራችሁን ዛላ ከተቀባችሁ በኋላ በትንሹ ብቻ የራስ ቅላችሁን ማሸት ነው የሚያስፈልገው። በቃ አታብዙበት ቅባቱ ማለት ነው። ሁለቱንም በጥንቃቄ ከተጠቀማችሁት አሪፍ ስለሆኑ ለሁለቱም በዚህ ዞሩ ላይም ስንት ሰጣችኋለሁ? አንዳንድ ነጥብ ሰጣችሁ። በነገራችን ላይ ኢትዮጵያ የምትገኙ ተመልካቾቼ በቅርቡ እጅግ ምርጥ የፀጉር ቅባት አሳያችኋል። ቅባቱን ለማየት ዝግጁ ከሆናችሁ ደግሞ እዚሁ ላይ አሁን ላይ አንድ ብላችሁ ኮሜንት ላይ ጻፉልኝ፣ ማሳያችሁ ይሆናል በቀጣይ ማለት ነው። አሁን ስለ ዋጋቸውና ለስንት ጊዜ ብትቀቡት ለውጥ ልታመጡ እንደምትችሉ የማሳያችሁ። ሁለቱም ዋጋቸው ተመጣጣኝ አማዞንን ጨምሮ ሌሎች ቦታዎችም ጋር ይገኛሉ። ለምሳሌ ሮዝመሪ ኦይል እንደ ብራንዱና ሳይዙ ቢለያይም ከ8 እስከ $25 ልታገኙ ትችላላችሁ። ስትቀቡም ከ6 እስከ 8 ጠብታ ብቻ ስለሆነ ቢያንስ እስከ 3 ወር እስከ 4 ወር ሊቆይላችሁ ይችላል። ካስተር ኦይል ደግሞ በአማካይ ዋጋው ከ$6 እስከ $20 ነው። ግን ደግሞ ወፍራም ቅባት ስለሆነ አጠቃቀማችሁ ይበዛል። ስለዚህ ቢያንስ ከ1 እስከ 2 ወር ብቻ ቢቆይላችሁ። ስለዚህ ከሮዝመሪ ኦይል አንጻር ካስተር ኦይል ቶሎ ልትገዙ ትችላላችሁ ማለት ነው። በነገራችን ላይ በሮዝሜሪ ስም በጣም ብዙ ብራንዶች አሉ። በቃ በካስተር ኦይልም በጣም ብዙ ናቸው እና የትኞቹ አሪፍ ብራንድ እንደሆኑ በቀጣይ ቪዲዮ አሳያችኋል። ለአሁኑ ግን ከዋጋ አንጻር ለሮዝሜሪ አንድ ነጥብ እሰጠዋለሁ ማለት ነው። በመጨረሻም አንድ የመጨረሻ ነገር እነግራችሁና ቪዲዮ ያልቃል ማለት ነው። እንዳልኳችሁ በ3 ወር ውስጥ ፀጉርን ቶሎ ለማሳደግ አንዱን ብቻ መምረጥ ትንሽ ይከብዳል። አዳዲስ የፀጉር ዘለላ የሚሰጠው በሳይንስ እንደተረጋገጠው እና ቅድም እንዳሳያችሁ ሮዝመሪ ኦይል ነው። ፀጉር ብዝት እንዲለሰልስ መሰባበርን ለመቀነስ ደግሞ ምንድነው ካስተር ኦይል ከሮዝመሪ ኦይል የተሻለ። ስለዚህ ለማጠቃለል ያክል ለሉጫና ለለስላሳ ፀጉር ሮዝመሪ ኦይልን ተጠቀሙ። ለደረቅና ይሄ በተለምዶ ደግሞ ሽቦ ለሚባለው ፀጉር ወይም ለከርዳዳ ፀጉር ደግሞ ካስተር ኦይል፣ ለአጠቃቀም ደግሞ በቃ በአንጻራዊነት ቀለል ያለው ማን ነው? ሮዝመሪ ኦይል ይሻላል። ስለዚህ በመጨረሻ ባደረግነው ውድድር ሮዝመሪ ኦይል አሸንፈዋል ማለት ነው ከካስተር ኦይል። ግን ይሄ ማለት ከሁሉም የሚበልጠው ሁለቱንም አንድ ላይ መጠቀም። እንዴት አንድ ላይ መጠቀም እንደምትችሉ በቪዲዮ እሰራላችኋለሁ በቀጣይ። ስለዚህ እሱም መከታተል እንዳትረሱ። እዚህ ጋር ግን ልጠይቃችሁ የምፈልገው ነገር አለ። እናንተ የምትወዱት ቅባት ወይም ደግሞ ተጠቅማችሁት እየተስማማችሁ ያለው ቅባት ማን ነው? ካስተር ኦይል ነው? ሮዝመሪ ኦይል? ለእናንተ የትኛው ይሻላል የሚለውን ኮሜንት ላይ አስቀምጡ። ከዚህ በተጨማሪ ደግሞ ወደ 15000 ሰብስክራይበር እየደረስን ነው። ስለዚህ 15000 ሰብስክራይበር እንድንደርስ የእናንተ ሰብስክራይብ ማድረግ ያስፈልጋል። ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ደግሞ ላይክ አድርጋችሁ ብትጨርሱት ይህን ቪዲዮ ደስ ይለኛል። ሳሚ ይባላለሁ። ሌሎች ለፀጉራችሁ የሚጠቅሙ የተለያዩ ቪዲዮዎችንም በዚህ ቻናል ላይ ስለማቀርብ መከታተላችሁን እንዳትረሱ። ሌሎች ቪዲዮዎችንም ተመልከቱ። አመሰግናለሁ።